ሌላው በመራጮች ምዝገባ ላይ ብዛት ያላቸው ቦታዎች በተለይ ምሁራንና ተማሪዎች ሆን ተብሎ እንዳይመዘገቡ ታግዷል። ቀላል ቦታ አይደለም፣ በጣም ብዛት ባላቸው ቦታዎች ናቸው። አሁን እንግዲህ ኢህአዴግን እየጠየቅን ያለነው ከኢትዮጵያ ሕዝብ ጋር የሕዝብ ድምጽ ቆጣሪው ማን ነው? ከ200,000 በላይ አንድ ፓርቲ ካሰለፈ ካሰማራ አስመራጮችን እነዚህ ዳኞች ከሆኑ ማን ነው የኢትዮጵያን ሕዝብ ድምጽ የሚቆጥረው ብለን ኢህአዴግን እየጠየቅን ነው። ታዛቢዎችን በሚመለከት የሀገር ታዛቢዎች ነፃ ናቸው የተባሉት ከሜዳ ተገፍቶ ወጥቶ በኢህአዴግ ስውር እጆች የሚንቀሳቀሱ ብቻ ናቸው የሀገር ውስጥ ታዛቢዎች ተብሎ የቀሩት። ከሀገር ውጭ ደግሞ በኢህአዴግ ወዳጅነት የሚታማው የካርተር ማዕከል ጭምር ለምን እንዳልመጣ የአውሮፓ ህብረትም እስካሁን ለመምጣት ለምን እንደተጨነቀ ኢህአዴግ የሚያውቅ ይመስለኛል ከኛ የተሻለ። አራተኛ ክርክሮችን በሚመለከት በኢትዮጵያ የምርጫዎች ታሪክ ውስጥ ይደግማለሁ፣ በኢትዮጵያ የምርጫዎች ታሪክ ውስጥ ምርጫ 97 ልዩ ስሜት ሰጥቶ የነበሩ ክርክሮች ነበሩ። ኢህአዴግ በዓለም ባልተለመደ ሁኔታ አሁን ህዝብ ፊት መከራከርን ሸሽቶ በራሱ ካድሬዎች በሚቆጣጠሩት ስቱዲዮ ውስጥ ነው የሸሽቶ የገባው። ያ ክርክር ሊሆን አልቻለም። አምስተኛ የመንግስት ድጎማ የተባለው እስካሁን እንዳየነው እጅግ በጣም አነስተኛ ብቻ ሳይሆን ኢህአዴግ ከኛ እኩል ተሰልፎ የወሰዳት 9,000 ብርና እንደ ህብረት ባሉ ደግሞ መቀመጫዎቹ በተለይ የኦሮሞ ህዝብ ኮንግሬስ በኢህአዴግ ስውር እጆች ለተፈጠረ ቡድን የተሰጠበት ሁኔታ አለ። ስድስተኛ ስነ ምግባርን በሚመለከት ብዙ ክቡር ጠቅላይ ሚኒስትሩ ብዙ ብሏል። እኛ ግን 3 ነገሮችን መጥቀስ በቂ ይመስለኛል። አንደኛው በትግራይ ላይ ጠቅላይ ሚኒስትሩ ያደረጉት ንግግር አዲስ ራዕይ የሚባለው ኢህአዴግ መጽሔት ያወጣው የምርጫ ስትራቴጂና ኦፒዲዎች ካድሬዎቻቸውን የሚያሰለጥኑበት ተቃዋሚዎችን የጥፋት ግንባር ብሎ የሚጠራው የምርጫ ስነ ምግባሩ ሙሉ በሙሉ ሽሮታል የሚል ግምት አለን። ነፃ ዳኛ ካለ የኢህአዴግ ፓርቲ ከምርጫው የሚያሰርዝ ከኢህአዴግን ከምርጫው የሚያሰርዝ ወንጀል እየተሰራ ነው። ስለዚህ እንግዲህ ይሄ ነው ያለው በምርጫ ሁኔታ ለምን ሰላማዊ ነፃና ዲሞክራሲያዊ ሊባል እንደሚችል ተአማኒ ሊሆን እንደሚችል በምን ታምር ሊሆን እንደሚችል ኢህአዴግ ብቻ ነው የሚያውቀው። ከዛ ቀጥሎ ሪፖርቱ ለ7ኛ ጊዜ 10% በላይ የኢኮኖሚ እድገት እየመጣ ነው ይለናል። ህዝቡ እኮ ኢህአዴግን መንግስት ለ18 ዓመታት እኮ ባዶ ተስፋ እየመገበው አሁንስ ኢህአዴግ የሚያወራው ተረት እየመሰለው መጥቷል። አሁን እንዳውም አንዳንድ ጊዜ ማብራት በፈረቃ ምግብ በፈረቃ እየተባለ ነው ከተሜዎች እንደሚሉት። ሪፖርቱ ስለ ኃይል እጥረት ያወራል። በተለይ ግልገል ግቤ ያልተጠበቀ አደጋ ተከስቶ ይላል። እንዴ በብዙ ቢሊዮን ብር የሚገመት የመንግስት ተቋምን ግንባታን ያለ ጨረታ ሲሰጥ ውጤቱ እኮ ምን እንደሚሆን ኢህአዴግ ሊገምት ለምን እንዳልቻለ አስቀኝም አስገራሚም ነው። ሪፖርቱ ስለ ድርቅ ሲዳስስ የማንም ዜጋ ህይወት አልጠፋም ይላል። ይሄ መቼም ትዝብቱ ለኢትዮጵያ ህዝብ እንተው። የማንም ዜጋ ማለት የአንድ ህፃንም አልሞተም ማለት ነው። እሱ ለኢትዮጵያ ህዝብ እንተው። ሌላው ሪፖርቱ በፒፒአር ስም የሲቪል ሰርቪስ ማሻሻያ ፕሮግራምን ያወራል። ስንቱ ሰራተኛ ከስራው ተፈናቅሎ እምባይ ያለቀሰ እንደሚገኝ ኢህአዴግ ያውቃል። ተማሪዎች እንኳን አሁን እያሉ ያሉት በኢህአዴግ ክራቴሪያ ሲ ማግኘት ይሻላል በትምህርት ኤ ከማግኘት እየተባለ የሚወራበት የሲቪል ሰርቪስ ነው። ኢህአዴግን የሚደግፍበት አንድ ነገር ማግኘት በጣም ደስ ብሎኛል። ስለ መሬት ዝርፊያና ህገወጥ የሚለው ነው። ኢህአዴግ እንደዛ ማስቀመጡ በጣም ደስ ብሎኛል። ስጋቴ ግን ክቡር ጠቅላይ ሚኒስትር ስጋቴ ግን ትላልቅ አሳዎች ላይ ሳይሆን ትናንሽ አሳዎች ላይ እንዳይሆኑ ስጋት አለኝ። ትላልቅ አሳዎች ላይ ሳይሆኑ ትናንሽ አሳዎች ላይ እንዳይሆን ስጋት አለኝ። የትምህርት ጥራት ተብሎ የትምህርት ጥራት በኢትዮጵያ ዘመናዊ የትምህርት ታሪክ ውስጥ እንዳሁኑ የወደቀበት ጊዜና ሁኔታ የለም። ይህንን አስተማሪ ስለንኩኝ በደንብ አውቃለሁ። ሪፖርቱ ሀሳቡን ያጠቃልሉ ክቡር ዶክተር ሙደር። በአጠቃላይ እንግዲህ ኢህአዴግ በተለይ ማለፍ ያለብኝ ኢህአዴግ ከአጋሮቼ ጋር ከልማት አጋሮቼ ጋር ብዙ ነገርን አደርጋለሁ እያለ ነው። እነሱን ደግሞ ኔኦሊበራሊዝም ብሎ በአዲስ ቋንቋ እየሰደባቸው ነው። ይህንን ኢህአዴግ እንግዲህ የበለጠ እንዳያስርበንም ስጋት አለኝ። በአጠቃላይ ግን ነፃና ፍትሃዊ ምርጫ በኢትዮጵያ ምድር እንዲኖር
የኢህአዴግ መሪዎች የቀረችውንም 11 ሰዓት ቢሆን ደጋግሞ እንዲያስቡበት በዚህ አጋጣሚ እንዲያስቡበት ጥሪ አደርጋለሁ። በዚያው አቆማለሁ። የተከበራቸው የምክር ቤት አባላት ለምክር ቤት የሚቀርቡ አስተያየቶችና ጥያቄዎች በማስረጃ የተረጋገጡ መሆን እንዳለበት ደንባችን ያሳውቃል። ንግግሩን ላለማቋረጥ ነው እንጂ ማስረጃ የሌለው ንግግር እዚህ ምክር ቤት ማቅረብ በደንባችን ያስቀጣል። ቀጥሎ የተከበሩ አቶ ልደቱ ከኢዴፓ መድን 5 ደቂቃ አሉት። አመሰግናለሁ ክቡር አፈ ጉባኤ። ክቡር ጠቅላይ ሚኒስትርም ሪፖርቱን በማቅረበው ከልብ አመሰግናለሁ። እኔም በምርጫ ጉዳይ ነው የሚጀምረው። ክቡር ጠቅላይ ሚኒስትር የኛ ፓርቲ ምርጫው ሰላማዊና ዲሞክራሲያዊ እንዲሆን አቅሙና ሁኔታው በፈቀደ መጠን የበኩሉን አስተዋጽኦ እያደረገ እንደሆነ ግልጽ ነው። አሁን እየተከተለው ካለው አስተሳሰብና አካሄድ አንጻርም መንግስትን በጭፍንና ያለ ምክንያት የመተቸት ፍላጎት የመክሰስ ፍላጎት የሌለው ፓርቲ ነው። በዘንድሮ ምርጫ የስነ ምግባር ደንብ መፈረሙ ስነ ምግባሩን የሚያስፈጽም የጋራ ምክር ቤት መቋቋሙ ትልቅ ጉዳይ ነው፣ በጎ ጉዳይ ነው፣ ብዙም ጥቅም እያስገኘ ነው። ነገር ግን በመንግስት ተጠሪነቶ እንዲመልሱት የምንፈልገው ወይም አስተያየት እንዲሰጡበት የምንፈልገው አንዳንድ ጉዳይ አለ። በዛ ምክር ቤት ውስጥ ውሳኔ የምንሰጠው በተባበረ ድምጽ ነው ወይም በኮንሰንሰስ ነው። አንዳንድ ጊዜ ችግር እየገጠመን ነው። ገዢው ፓርቲ ያልፈለገው ነገር ካለ 9 ፓርቲዎች አንድ አይነት አቋም ኖረን እሱ የተለየ ካለው ውሳኔ አያገኝም ያ ጉዳይ። ነገር ግን እሱ የሚፈልገው ነገር በመንግስት ተፈጻሚ የሚሆንበት ጉዳይ ነው ያለው። ለምሳሌ የሰዓት ድልድል ላይ ሁላችንም አልተስማማንም። ገዢው ፓርቲ ግን የፈለገው ሐሳብ ተግባራዊ እየተደረገ ነው። ቀጥታ የሆነ ስርጭት የክርክር ስርጭት እንዲኖር ተስማምተን ነበረ መጀመሪያ። ገዢው ፓርቲ አሁንም ስላልፈለገ ሌሎቻችን ብንፈልግም ተግባራዊ አልሆነም። አትሊስት በቀሪው ጊዜ እንዲህ አይነቱ ችግር መስተካከል የለበትም ወይ? ሁለተኛ እታች ወረዳና ቀበሌ ላይ ሲካሄድ በጣም ብዙ ችግር ነው ያለው። አሁንም በገዢ ፓርቲ መሪነቶ ሳይሆን በመንግስት ኃላፊነቶ ብዙ ችግሮች ሲደርሱ የገዢው ፓርቲ ሰዎች ችግሮቹን እየፈጠሩ ስለመሆኑ መረጃ ካላቀረባችሁ ችግሮቹ መኖራቸው ቢታይም ምንም ልናደርግ አንችልም ነው እየተባለ የሚነገረን በመንግስት መስተዳድር። አንድ ቀላል ምሳሌ ብናገር እኔ የዛሬ ሳምንት በመመረጥበት ወረዳ ነው የነበርኩትኝ። ስብሰባ ለማድረግ ሄጄ ነበር። በእያንዳንዱ ቦታ የተለጠፈ ፖስተር ተለጧል በጋድ ህዝቡ ያየው። የኢህአዴግ ፖስተር በሙሉ በግልጽ ይታያል። ይሄ መረጃ የሚያስፈልገው ነገር አይደለም። ሁለተኛ ከደጋ እስከ ቆላ ድረስ በእያንዳንዱ ቤት ሃይማኖት የሚያጠፋ ፓርቲ መጣባችሁ እየተባለ በነፍስ አባት የማስወገዝ ህገወጥ የሆነና የፈጠራ ሃይማኖታዊ ቅስቀሳ ሁሉ እየተደረገ ነው። ወደዚህ አዳራሽ ከመግባቴ በፊት ክቡር ጠቅላይ ሚኒስትር ሰላማዊ ሰልፍ እንዲደረግ በኔ ላይ እንቅስቃሴ እየተደረገ መሆኑ መረጃ ደርሶኛል። ይሄን ስናቀርብ ችግሩ እንዳለ እናውቃለን፣ ግን ኢህአዴግ እየፈጸመ ስለመሆኑ መረጃ የለንም ነው የምንባለው። መንግስት ይሄን ሊል ይችላል ወይ? መንግስት ጉዳዩ ችግሩ እየተፈጠረ መሆኑን ካየ የስነ ምግባር ደንቡ በትክክል እንዲፈጸም የማድረግ ኃላፊነት የለበትም ወይ? ይሄ መመለስ ያለበት ጉዳይ ነው። በተለይ በሐቅ በእውነት ይሄ ሂደት ጤናማ እንዲሆን የምንፈልግ ፓርቲዎች እንዲህ አይነት ችግር ሲደርስብን ዝም ተብሎ መታየት አለበት ወይ? ስለዚህ በእርስዎ ደረጃ ግልጽ የሆነ ቀጥተኛ የሆነ ህዝቡ የሚሰማው መልእክት ለምንድን ነው የማይተላለፈው? ማስጠንቀቂያ ለምንድን ነው የማይሰጠው? ችግር የሚፈጥሩ ሰዎች እርምጃ ሲወሰድባቸው ለምንድን ነው የማይታየው? አንዱ ጥያቄ ይሄ ነው። ሌላው እዚህ በኢኮኖሚ ረገድ የቀረበው ጥያቄ 10.1 እድገት ተገኝቷል ነው የሚባለው። ባለፈው አመትም ተመሳሳይ ወይም ከዚህ የበለጠ እድገት ተገኝቷል ተብሏል። ነገር ግን በሁለቱ አመታት ብዙ ችግሮችን አሳልፈናል። ኢኮኖሚያችን እንደሚታወቀው ለምሳሌ ከፍተኛ የሆነ የዓለም ቀውስ የኢኮኖሚ ቀውስ ችግር ተፈጥሯል። በኮንስትራክሽን እቃዎች ላይ ከፍተኛ ዋጋ ንረት ጭማሪ አለ። በነዳጅ ላይ ጭማሪ አለ። ከውጭ ወደ ሀገር ውስጥ የሚገባ ዶላር በጣም ቀንሷል። በዛ ምክንያት ደግሞ ለኢምፖርት የሚሰጥ ዶላር ከፍተኛ ቅናሽ ታይቷል። የኃይል እጥረት በከፍተኛ ደረጃ ታይቷል። ወቅቱን ያልጠበቀ ወይም የተዛባ ዝናብ ተከስቷል። በዚህ ምክንያት ረሃብ ተከስቷል። ለግል ሴክተሩ የሚሰጥ ብድር በጣም ቀንሷል። እነዚህ ሁሉ ችግሮች ባሉበት እድገት መጣ እየተባለ ነው ያለው። ምን ማለት ነው እንዴ? እነዚህ ችግሮች ባይኖሩ ኖሮ እድገታችን 20% ይሆን ነበር ማለት ነው ክቡር ጠቅላይ ሚኒስትር። ምክንያቱም ከዛም በፊት እነዚህ ሁሉ ችግሮች ሳይኖሩ ከዚህ ብዙም የራቀ እድገት አይደለም የተገኘው።